ሰበር ዜና አድማጮቻችን፣ ጦርነቱ ተፋፍሞ ቀጥሏል። ኢማራት፣ ኳታር፣ ኩዌትና ዮርዳኖስ ከባድ ፍንዳታን ያስከተለ ጥቃት አስተናግደዋል። ሳውዲ አረቢያ 2 ተዋጊ ድሮኖችን መትቼ ጥያለሁ ብላለች። ብዙ ሀገራትን ብቻዋን የገጠመችው ኢራን ሁሉንም እንደየድርሻው በሚሳኤልና በድሮን ጥቃት እያናወጠችው ትገኛለች። በሚሊዮን የሚቆጠሩ እስራኤላውያን ሌሊቱን ሙሉ ከመሬት በታች በመደበቂያ ምሽጋቸው ለማሳለፍ ተገደዋል። የቦምብ ፍንዳታው፣ የአምቡላንስ እሪታው፣ የማንቂያ ደወል ዋይታ፣ የህዝቡ ለቅሶና ሐዘን በቀጥታ በመገናኛ ብዙሃን ለዓለም ህዝብ ሲታይ በእርግጥም ገሃነም በእስራኤል ምድር በኩል ለይታ ብቅ ያለ አስመስሎለታል የሚሉም በርካቶች ናቸው። አድማጮች፣ መካከለኛው ምስራቅ እስራኤልና የጠላት አሸርጋጅ የተባሉ ጎረቤቶቿን በሚሳኤልና ድሮን አሳር መከራቸውን እያበላች ያለችው ኢራን በበኩሏ ሰማይ ምድሩ እስኪዞርባት በኢራንና በእስራኤል የጦር ጀቶች በቦምብ እየታረሰች፣ እየተነረተች፣ እየፈረሰች ትገኛለች። አንዳንዴ ወደ ኳታር፣ አንዳንዴ ደግሞ ወደ ኢማራት፣ አንዳንዴ ወደ ኩዌት፣ አለፍ ሲል ደግሞ ወደ ዮርዳኖስና ወደ ዋነኛ ጠላቷ እስራኤል ሚሳኤልና ግዙፍ ቦምብ እየተኮሰች እያረሰቻቸው የምትገኘው እጅጉን ስራ የበዛባት ኢራን አይነኬ ነኝ ያለችውን ሀያል ሀገር አሜሪካንን ዋሽንግተን ድረስ ተጉዛም አሻገራ መምታት ቢሳናትም በዙሪያው ያሉ በርካታ የአሜሪካ ኤምባሲዎችንና ወታደራዊ ማዘዣ ጣቢያዎችን ግን አንዳንዴ በሚሳኤል ሲያሻት ደግሞ በሞርታር ደስ ሲላት በበራሪ ሰው አልባ ድሮን እየመታች እያወደመች እያፈነዳች ሀያሏን ሀገር አሜሪካንን እጅጉን እያበሳጨች ትገኛለች። በዚህ ጊዜ ታዲያ በኢራን ድፍረትና ለበገር ባይነት እጅጉን የተበሳጩት አሜሪካኖቹ በመከላከያ ሚኒስትራቸው በፒት ሄግሴዝ በኩል ብቅ አሉና ኢራንማ ግዴለሽም፣ እርምጃው ገና አልጀመረም፣ ጠብቂ ብቻ በሚል ዛቻ ይሉት ማስፈራሪያ መግለጫቸው ብቅ ቢሉም ኢራን በበኩሏ በውጭ ጉዳይ ሚኒስትሯ በአባስ አራግጂ በኩል እኛም እኮ መሳሪያችንን ገና መተኮስ አልጀመርንም ሲሉ ተናገሩ። አድማጭ ተመልካቾቻችን፣ ይህ የዕለተ ዓርብ የካቲት 27 2018 ወሳኝና ትኩስ መረጃዎች የተካተቱበት ፕሮግራማችን ነው። ማድመጥ ስትጀምሩ ልክ እንደ ሁሌው ላይክ በማድረግ መጀመራችሁን አትርሱ። ለሌሎችም ሼር አድርጉላቸው። ይህ ከውሰር ሚዲያ ነው። ሙሃጅር መሐመድ አብሬያችሁ ቆያለሁ። አሁን ዝርዝር መረጃዎቹን እንሰማለን። አብራችሁን ቆዩ። የኳታር ዋና ከተማ ዶሃ በኢራን ሚሳኤልና ድሮን ጥቃት ከፍተኛ ፍንዳታ አስተናገደም። ከባለፈው ቅዳሜ ወዲህ ከባድና አስፈሪ የበቀል ጥቃት የጀመረችው ኢራን አሜሪካና እስራኤል ያጠቁኝ በጎረቤት ሀገር ውስጥ መሽገው ነው በማለት ጎረቤቶቿ ላይ የማያዳግም ተከታታይ ጥቃት የከፈተች ሲሆን ባለፉት ቀናቶች ከተፈጸሙት ጥቃቶች የቀጠለ ነው የተባለለት ከባድ ጥቃት ትላንትና ሐሙስ ምሽትና ቀን ተጠናክሮ ቀጥሏል። በዚሁ የኢራን ጥቃት በኳታር ዶሃ አልኡዴድ ቀጠና ላይ የሚገኘው ትልቁ የአሜሪካ የጦር ሰፈር በድጋሚ ከፍተኛ ጥቃት የተከፈተበት ሲሆን ከዚሁ የአሜሪካ የጦር ሰፈር በተጨማሪም በኳታር በራስ ላፋን የጋዝ ማምረቻ ላይ ጥቃት የከፈተችው ኢራን ከላከቻቸው ቦምብ አቃፊ ድሮኖቿ በተጨማሪም ሱ-24 የተሰኘውን ቦምብ ጣይ የጦር አውሮፕላን ወደ ኳታር አሰማርታም ከራዳር እይታ ለማምለጥም ዝቅ ብሎ እንዲበር ብታደርገውም እድል ሳይቀናት ቀርቶ በኳታሩ ኤፍ-15 የጦር አውሮፕላን ክትትል ጥቃት ተመቶ ወድቋል። የኢራን ተዋጊ አውሮፕላን ተመቶ የወደቀበት አካባቢ ምድሩን ወጠ ከፍተኛም አስፈሪ ድምፅና ፍንዳታም ታይቷል ሲሉ መረጃዎች ጠቁመዋል። ተዋጊ አውሮፕላኗ ተመቶ የወደቀባት ኢራን በበኩሏ ወዲያውም በርካታ ድሮኖችን አከታትላ ወደ ኳታር ዶሃ በመላክም በኳታር ዶሃ የሚገኘውን የአሜሪካ ኤምባሲ የጥቃቷ ሰለባ አድርገዋለች። ይህ በእንዲህ እንዳለም ኢራን በኳታር ዶሃ ትናንትና ሐሙስ የከፈተችውን የአየር ጥቃት ተከትሎም በኳታር ዶሃ የአሜሪካ ኤምባሲ ሰራተኞችና በኤምባሲው አካባቢ የሚኖሩ በርካታ ሰዎች አካባቢውን ለቀው ወጥተዋል። የኢራን አየር ኃይል ጥቃት ለመመከት ከፍተኛ ጥረት ላይ የነበረችው ኳታር በበኩሏም የራስ ላፋን የፈሳሽ የተፈጥሮ ጋዝ ምርትና ስርጭቱን አቋርጣም ለጊዜው ዘግተዋለች። ይህ በእንዲህ እንዳለም ከባለፈው ቅዳሜ ወዲህ በበርካታ የኢራን ጥቃቶች ሰለባ በቀዳሚነት የተቀመጡት ኢማራቶቹ ትላንትና ሐሙስ የኢራን ድሮንና ሚሳኤል ጥቃት ሰለባ ሆነዋል። በትላንትናው ዕለት ሐሙስ ምሽቱን 7 ባላስቲክ ሚሳኤልና 131 ድሮኖችን ወደ ኢማራቶች ያከታትላ የተኮሰችው ኢራን 6ቱ ሚሳኤሏ በኢማራቶች የተመከተባት ሲሆን በአንዱ ሚሳኤል የጥቃት ዓላማዋን መታለች። ከተላኩት 131 የኢራን ድሮኖች መካከልም 125ቱን በሚገባ መከላከል ችያለሁ
አድርሻለሁ ያለው የተባበሩት አረብ ኤሚሬትስ መከላከያ መስሪያ ቤት 6ቱ ጥቃቶችን ግን መከላከል ሳይችል ቀርቶ ኢላማቸውን መትተዋል። በትናንትናው ዕለት ሐሙስ ምሽት ከምሽቱ 2 ሰዓት ወይም በኢማራት ሰዓት አቆጣጠር ከምሽቱ 8 ሰዓት ጀምሮ ለተከታታይ 1 ሰዓት የኢራን ጥቃት የተፈጸመባቸው ሲሆን በዚህ ወቅትም ኢማራቶች ዜጎቻቸው ነዋሪዎች ከየቤታቸው እንዳይወጡ ማስጠንቀቂያ ሲልኩም አምሽተዋል። ከባለፈው ቅዳሜ ጀምሮ ኢራን በተባበሩት አረብ ኤሚሬቶች ላይ መጠነ ሰፊ የባላስቲክ ሚሳይልና የድሮን ጥቃቶችን የፈጸመች ሲሆን በእነዚህ በርካታ ጥቃቶችም ኢማራት ውስጥ 3 የውጭ ሀገር ዜጎች ማለትም የኔፓል፣ የባንግላዴሽና የፓኪስታን ዜጎች የተገደሉ ሲሆን ከ78 በላይ ያክል ሰዎች ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። የአሜሪካና የእስራኤል ተባባሪ ነች በሚል ከኢራን ተከታታይ ጥቃት የተከፈተባት ኢማራት ታዋቂና ዝነኛ የሆኑትን ኤሚሬትስና ኢታድ የአየር መንገዶቿን በርካታ በረራዎች ለመሰረዝ ተገዳለች። በአሁኑ ወቅትም የተጠኑ ደህንነታቸው የተረጋገጡ 48 በረራዎች ብቻ ፈቃድ የሰጠችው ኢማራት እንደ ጀበል አሊ የመሳሰሉ ዝነኛ ታዋቂ የካርጎ ጉዞ እንቅስቃሴዎችም ከፍተኛ መስተጓጎል ገጥሟቸዋል። የአያቶላሆቹ ሀገር ኢራን በምድር ላይ ዋነኛ ጠላት የባለቻት እስራኤል ላይ መጠነ ሰፊ ጠንካራ ተከታታይ ጥቃቶችን እያደረሰች መገኘቷ ታወቀም። በትላንትናው ዕለት ሐሙስ ምሽት ሌሊቱን የተጠኑ የእስራኤልን ወታደራዊና የአየር መከላከያ ግዙፍ ተቋማትን ደብድባለች። ኢራን በትላንትናው ዕለት ብቻ ከ300 በላይ ባላስቲክ ሚሳይሎችንና የካሚካዜ በርካታ ቦምብ አቃፊ ድሮኖችን ከራሷ ከኢራን ግዛት በተጨማሪም ከሊባኖስ የሂዝቦላ የጦር ሰፈር፣ ከየመኑ የሁቲ ታጣቂ ኃይል የጦር ሰፈር በማስወንጨፍ በርካታ የእስራኤል ግዛቶችን ስታናውጥ አምሽታለች። ኢራን በደቡብ እስራኤል በሚገኘው ኔቫቲም የአየር ኃይል ጣቢያ ላይ እንዲሁም ደግሞ በሰሜናዊቷ እስራኤል በሚገኙ የራዳር ጣቢያዎች ላይ ከፍተኛ ጥቃት የከፈተ ሲሆን ከዚህ በተጨማሪም በእስራኤል ቴል አቪቭ አቅራቢያ በሚገኝ የእስራኤል የደህንነት መስሪያ ቤት ተቋማት ላይም ጥቃት ሰንዝራለች። እስራኤል በበኩሏ አሮ 3 እና ዴቪድ ስሊንግ በተሰኙ የአየር ጥቃት መከላከያ ስርዓቶቿ እንደዚሁም የአሜሪካ የእንግሊዝና የፈረንሳይ የአየር መከላከያ ስርዓቶችን ተጠቅማ ከሰማይ እየዘነበባት ካለው የኢራን ሚሳይል ድሮን ለመከላከል ብርቱ ጥረት ብታደርግም የኢራን የትላንት ሐሙሱ ጥቃት የተለየና ግዙፍ መጠነ ሰፊ በመሆኑ የመከላከል ሂደቱ ብዙም አልሰመረም ተብሏል። ይህን ተከትሎ ከኢራን የቦምብ ማዕበል ለመትረፍ በሚሊዮን የሚቆጠሩ እስራኤላውያን በርካታ ሰዓቶችን ከመሬት በታች በተዘጋጀ የቦምብ መከላከያ ምሽጎቻቸው ውስጥ ተደብቀው በከፍተኛ ጭንቀት ለማሳለፍ ተገደዋል ሲሉ መረጃዎችም አመላክተዋል። በኢራቅ የሚገኘው የአሜሪካ የጦር ሰፈር በኢራን ሚሳኤል ከፍተኛ ጥቃት አስተናገደም። ኢራን በተጠና ጥቃቷ በኢራቅ የሚገኙ የአሜሪካ የጦር ካምፖችና የጦር ማዘዣ ሰፈሮችን አጥቅታለች። እንደ መረጃ ምንጮች ዘገባ መሰረትም በተለይም በሰሜን ኢራቅ ኩርዲስታን ክልል የሚገኘው የአሜሪካ ቆንስላ እንዲሁም ደግሞ በአቅራቢያ የሚገኙ የአሜሪካ ወታደራዊ ይዞታ በኢራን ሚሳኤሎችና የሰው አልባ ጀቶች የጥቃት ሰለባ ሆነዋል። ይህ በእንዲህ እንዳለም ኢራን በዙሪያዋ ከቧት የሚገኙ የአሜሪካና እስራኤል በተለይም ደግሞ ወታደራዊ ጠቀሜታ ያላቸው አካባቢዎችን በልዩ ትኩረት በተከታታይ እያጠቃች የምትገኝ ሲሆን በምስራቅ ሶሪያ የሚገኝና በአሜሪካ መንግስት ድጋፍ የሚንቀሳቀሱ ኃይሎች ተቆጣጥሯቸው የነበሩ ለአሜሪካም የገቢ ምንጭነት እጅግ በጣም ከፍተኛ ጠቀሜታ የነበራቸው የነዳጅና ጋዝ ማምረቻን ማከማቻዎችን በሚሳኤል ደብድባለች። በባህሬን የሚገኘው የአሜሪካ ባህር ኃይል ጠቅላይ መምሪያ በድሮን ፍንዳታ መናወጡ ተሰምቷል። አሜሪካና እስራኤልን በእጅ አዙር እያጠቃች የምትገኘው ኢራን ወደ ኩዌትም በወነጨፈችው ሚሳኤሏና ባሰማራቻቸው ቦምብ አቃፊ ድሮኖቿ ለአሜሪካው አየር ኃይል መገልገያነት ፍቃድ የሰጠው የአሊ አልሳሌም አየር ኃይል ጣቢያም በኢራን ድሮኖች የጥቃት ሰለባ ሆነዋል። ምንም እንኳን የኩዌት የአየር መከላከያ ገሚሶቹን ለመመከት ቢቻለውም። አድማጭ ተመልካቾቻችን በተያያዘ መረጃም የአየር ክልሏን ለእስራኤል ፈቃድ ሰጥታለች የተባለችው ዮርዳኖስም የኢራን ሚሳኤል ዱላ የደረሰባት ሲሆን ሄዝቦላህን የመሳሰሉት የታጠቁ አፍቃሪ ኢራን ታጣቂዎች በተቀናጀ ጥቃታቸው በዮርዳኖስ ሶሪያ ድንበር አካባቢ የሚገኘውን ታወር 22 የተሰኘውን የአሜሪካ የጦር ሰፈር ክፉኛ ጥቃት አድርሰውበታል። ሳውዲ አረቢያ 2 ድሮኖችን በአየር መከላከያ ሲስተሟ መታመጣሏ ተሰማ። ከሪያዱ የኢራን ሚሳኤልና ድሮን ጥቃት በኋላም የአየር ክልሏንና የነዳጅ ማምረቻና ማከማቻ እንደዚሁም ማጓጓዣ ተርሚናሎቿን በከፍተኛ ጥንቃቄ እየጠበቀች የምትገኘው ሳውዲ አረቢያ ትላንት ሐሙስ በሰሜናዊ ግዛቷ ውስጥ እየበረሩ የሚገኙ 2 ድሮኖችን ነው መታየት አለችው።
ማንነታቸው የማይታወቅ 2 በራሪ ድሮኖችን መትቼ ጥያለሁ ማለቷን ተከትሎም ከኢራን በኩል ከፍተኛ ቁጣ ለሳውዲ የደረሳት መሆኑ ታውቋል። በሳውዲ አረቢያ አየር መከላከያ ተመተው የወደቁት 2ቱ ድሮኖች ወደ እስራኤል ኢላማ ተልከው እየበረሩ የነበሩ የኢራን ቦምብ አቃፊ ድሮኖች መሆናቸው ነው የታወቀው። ይህ በእንዲህ እንዳለ አድማጭ ተመልካቾቻችን በትላንትናው ዕለት ሐሙስ በኦማን ባህረ ሰላጤ ገልፍ ኦፍ ኦማን የሚንቀሳቀሱ ከአሜሪካ ጋር ግንኙነት አላቸው የተባሉ የንግድ መርከቦችን ኢራን በድሮን ያጠቃቻቸው ሲሆን በጥቃቱም አንድ ነዳጅ የጫነ መርከብ በሳት ተቀጣጥሏል። የአያቶላሆቹ ሀገር ኢራን ዙሪያዋን ከከበቧት የአሜሪካና የእስራኤል ተባባሪ ጎረቤቶቿ በተጨማሪም በዋና ጠላቶቹ አሜሪካና ኢራን ላይ ዋነኛ የወታደራዊና የኢኮኖሚያዊ መሰረተ ልማቶች ላይ ኢላማ አድርጋ ተከታታይ ጥቃቶችን በማድረስ አይበገሬነቷን ለዓለም እያሳየችም ትገኛለች ተብሎላታል። አድማጮቻችን እያደመጣችሁት ያለው ይህ የዕለተ ዓርብ የካቲት 27 ቀን የማለዳ ዓለም አቀፍ መረጃዎቻችን ነው። ቀደም ሲል ያስደመጥናችሁ እንግዲህ ኢራን በአሜሪካና በእስራኤል ላይ ያደረሰችውን ጥቃት በተመለከተ ነው። እዚህ በማስከተል ደግሞ እስራኤልና አሜሪካ በተቀናጀ ጥቃት ኢራን ላይ ምን አደረሱ የሚሉትን መረጃዎች ወደ እናንተ እናደርሳለን። ፕሮግራሙን ላይክ እያደረጋችሁ ማድመጣችሁን ቀጥሉም። አብራችሁን ቆዩ። በድጋሚ እስራኤል ትላንትና ሐሙስ የካቲት 26 በኢራን ላይ የወሰደችው መጠነ ሰፊ የአየር ጥቃት በእርግጥም የቀጠናውን ውጥረት ወደ አዲስና የማያባራም እልቂት ወደሚከተው ምዕራፍ ያሸጋገረ ተብሎለታል። የእስራኤል መከላከያ ኃይል IDF በተለይም በኢራን ወታደራዊ መሰረቶች ላይ የተጠናና የላቀ ጥቃት መሰንዘሩ ነው የተሰማው። የኢራን ሚሳኤል ማምረቻ የአየር መከላከያዎቿና የድሮን ማከማቻዎቿን በተደጋጋሚ የመታው የእስራኤል መከላከያ ኃይል እጅግ ዘመናዊና ፈጣን የተባለ F-35 ተዋጊ ጀት ጨምሮ ለዚሁ ለትላንትናው ጥቃት ከ100 በላይ ዘመናዊ ተዋጊ ጀቶችን አሰማርቷል። የእስራኤል መከላከያ ኃይል የማዕከላዊ ቴህራን አካባቢዎችን በአየር የደበደበም ሲሆን በተለይም ከቴህራን በስተደቡብ ምስራቅ በኩል የሚገኘውና ፓርቺን የተሰኘው እጅግ በጣም ትልቁና ውስብስቡን የኢራን ወታደራዊ ቀጠና እስራኤል አጥቅታለች። አድማጮቼ ይሄው አካባቢ ከኢራን የኒውክሌር ምርምር ጋር በእጅጉ ስሙ የሚነሳም ወታደራዊ ቀጠና ሲሆን በሌላ የእስራኤል የአየር ጥቃትም የኢራን ባላስቲክ ሚሳኤል ነዳጅ ማደበላለቂያና ማምረቻ ተቋም የሆነው የኸርጅ ቀጠና ከፍተኛ ጥቃት ተፈጽሞበታል። እስራኤል በትናንትና ሐሙስ ጥቃቷ በተጨማሪም የኢራን ምዕራባዊና ደቡባዊ ምዕራብ ግዛቶችን የኩዚስታንና የኢላማ አካባቢዎችን በከፍተኛ ሁኔታ ድብደባ ያጠቃች ሲሆን እነዚሁ ግዛቶች በኢራቅ ድንበር አካባቢ መገኛቸው ሲሆን የኢራን የአየር መከላከያ ስርዓቶች በብዛት ይገኙበታልም ተብሏል። አጋሩ አሜሪካ ጋር በመሆን በተቀናጀ ሁኔታ መጠነ ሰፊ ጥቃት በኢራን ላይ የፈጸመችው እስራኤል የኢራን ወሳኝ ቦታዎች ከሚባሉት ውስጥ የሰው አልባ አውሮፕላኖችና የወታደራዊ ሎጂስቲክ ማዕከል የሆነችው የኸርጅ ግዛትን መጠነ ሰፊ በሆነ ጥቃቷም አውድማለች። የኢራቅ አየር ክልልን በመጠቀም ከቅርብ ርቀት የተቀናጀ ጥቃቶችን የከፈተችው እስራኤል በሰሜን ምስራቅ ኢራን የሚገኘውን ሻራድ የተባለውን የሴብታ ግዛት የሚሳኤል ማከማቻና የጦር ሰፈር ደብድባለች። የኢራን አየር መከላከያና ወታደራዊ ተቋማትን በተጠና ኢላማ ያጠቃችው እስራኤል ቴህራንን የአየር ጥቃት በማዳከም ወደ እስራኤል የሚተኮሱ የአየር እንቅስቃሴዎችን በማዳከም ለእስራኤላውያን እፎይታም ለመስጠት የታለመ ጥቃት ነው ተብሎለታል። አድማጮቻችን ይህ በእንዲህ እንዳለም አሜሪካ በኢራን ላይ አዲስ የጥቃት ምዕራፍ መጀመሯን አበሰረችም። አሜሪካ በትላንትናው ዕለት ሐሙስ ይፋ ባደረገችውና ለደጋፊዎቿ ባበሰረችበት በዚህ መግለጫ ኦፕሬሽን ኦፒክ ፉሪ የሚል መጠሪያ በሰጠችው በዚህ አዲስ የዘመቻ እንቅስቃሴዋ በኢራን ላይ የማያዳግም እርምጃ በመውሰድ እጅ ለማሰጠት ሰፊ ጥቃቶችም እንደሚፈጸሙ አመላክታለች። ኢራን ከውጭ አጋሮቿ የምታገኘውን ድጋፍ ለማስቆምና በኢኮኖሚ ነውጥ ህዝቡ በራሱም አያቶላሆችን የውስጥ ትግል በማድረግ እንዲጥላቸው ለማድረግ በህንድ ውቅያኖስና በፋርስ ባህረ ሰላጤ ላይ የኢራንን መርከቦች ማጥቃት ዋነኛ የዚህ ዙር የአሜሪካ ተቀዳሚ ተግባሯ መሆኗን ነው የመከላከያ ሚኒስትሯ የገለጹትም። አሜሪካ በትናንትናው ዕለት ኢራን ቴህራን የሚገኘውን የኢራን ከፍተኛ አመራሮች መኖሪያ ግቢ እንደዚሁም ደግሞ የፕሬዝዳንቱን ጽህፈት ቤትና የኢራን ፓርላማ ህንፃዎችን ኢላማ አድርጋ በአየር መደብደቧ የተሰማ ሲሆን ከዚሁ ጥቃቷ በተጨማሪም አሜሪካ በምዕራባዊ ኢራን በኮርማንሻህና ኢላም አካባቢ የሚገኙ የኢራን የምድር ውስጥ የሚሳኤል ማከማቻና ማስወንጨፊያዎችን በግዙፎቿ ቢ1ና ቢ2 ተዋጊ አውሮፕላኖቿ ግዙፍ ቦምቦችን በማዝነብ በኢራን ወታደራዊ ተቋማት ላይ መጠነ ሰፊ ውድመትን ፈጽማለች።
በመካከለኛው ምስራቅ አረብ ሀገራት የሚገኙ ኤምባሲና የጦር ሰፈሮቿ በኢራን ሚሳኤሎች ከፍተኛ ጥቃት የተፈጸመባት አሜሪካ በኢራን ላይ የምትፈጽመው የበቀል ጥቃት ቀጣይነት እንዳለው በትናንትናው ዕለት በመከላከያ ሚኒስትሯ ፒት ሄግሴዝ አማካኝነት ለዓለም ሕዝብ አስታውቃለች። አድማጭ ተመልካቾቻችን የዕለቱ መረጃዎች እነዚህ ነበሩ። በመጨረሻም እንግዲህ የኢትዮጵያ አየር መንገድ የሁላችንም ኩራትና ምልክት ነው። በዚሁ በመካከለኛው ምስራቅ ቀጠና በተነሳው ጦርነት በርካታ በረራዎችን በመሰረዙ የኢትዮጵያ አየር መንገድ $137 ሚሊዮን ገቢ ማጣቱን ለቢቢሲ ተናግሯል። ይህ እንግዲህ እጅግ በጣም ከፍተኛ የሆነ ኪሳራ ሊባል ይችላል በአየር መንገዳችን ላይ። እኛ ብቻ ሳንሆን በጣም በርካታ አካባቢዎችም በረራዎችን ሰርዘዋል። በተለይ ደግሞ ቅድም ዜናው ላይ እንደሰማችሁት የተባበሩት አረብ ኤሚሬቶችና ሌሎችም ሀገሮች ይህንኑ ጦርነት በመፍራት የአየር በረራዎቻቸውን ዘግተዋል። ከፍተኛ የሆነ ኢኮኖሚ ኪሳራ ነው የሚያስከትለው። ጦርነቱ በባህሪው ኪሳራ ያመጣል። አላህ ሱብሃነሁ ወተዓላ ሰላም ያምጣልን። የዕለቱን መረጃዎች እነዚህ ነበሩ። ፕሮግራሙን በዚህ አበቃን። ሰላም